ጨረሽ? ፍቅር ጨርሻለሁ። በቃ ፍቅር ምንም አልተፈጠረም። አታስመስይ ፍቅር። እንደው ምንድን ነው የተፈጠረው? ደግሞ ይሄ ልጅ ከዚህ ቀደም እኩለ ሌሊት ላይ ከቤዛ ጋር አይቼዋለሁ። የምርህን ነው? አዎ ፍቅር። ጥማኝ ከአሹ ጋር ነው የመጣሽው አይደለ? አዎ። ለኛ የሚያስብ ጉዳይ አይደለም። እንደውም ከቻልሽ 6 ብር ብታገኝ ደስ ይላል። የምርህን ነው? አዎ ለእኔ ጥሩ ነው። ያላሰብ ነው መቀመጥ የምፈልገው። ግምት ፈልጊ ከሆነ ነው። አረኛ ደስ ይላል። ከምንም ነገር አላወራሽም? አያሹ ምንድን ነው የሚያወራኝ? እኔ ማላውቀው ነገር አለ እንዴ? ልታቆይ ምንድን ነው የምትይኝ? አይ ምንም ካልነገረሽ እኔ ምን ብዬ እነግርሻለሁ? ሩሚዬ ድሮም ያለመደቦትን ቤት የደረስ የሚመላለሱ አደይ እና ዴቭ ዛሬ ላይ ፊት ለፊት ተገናኝተዋል። እሱም ከገጠር ወደ ከተማ እንዲመጣ ባዘዘችው መሰረት ወደ ከተማ መጥተዋል። ነገር ግን ደግሞ ዛሬ ያላሰበችው ነገር አደይ ለሊ ጓደኛዋ በጸና መታመሟ ነው። ወደ ሆስፒታል ሀፍሳ ለመውሰድ የሰው ጩኸት እንዲሁም የሰው እርዳታ ስትፈልግ እየጮኸች ዴቭ ደርሶላታል። ድንገት ከዴቭ ጋር ይዘዋት ለሊን ወደ ሆስፒታል በጸና እንደታመመች ተነግሯቸዋል። እየጠበቋት ነው። አደይ እጅግ በጣም ተጨንቃለች በጓደኛዋ መታመም። እንደው ምን አባቴ ልሁን እያለች ነው። አትጨነቂ፣ ይህን ያህል መጨነቅሽ ለምን አስፈለገ እያለ እንግዲህ እያጽናናት ነው ካጠገቧ። በሌላ በኩል የተመለከት ነው በዛሬው ክፍል ላይ ፍቅር አጋቿ ዛሬ ላይ በድጋሚ እገታ ሊያደርግባት ሲሞክር ዳኒ የቤዛ ወንድም አብሯት እንግዲህ ስትመጣ ተቀበላት፣ ስትሄድም ሸኛት የተባለው አሸናፊ ማነው ወንዱ ሲል ከሚወስዳት ዳኒ እንግዲህ ሊያስጥላት ሞከራ አድርጓል ማለት ነው። ታዲያ ዳኒ ምን አገባ በሁለታችን መካከል፣ አንተ ሂድና የቤትህን ጥበቃ ጠብቅ ሲል ይናገረዋል። አሹ ደግሞ በፍጹም ጥያት አልሄድም፣ ከእሷ ጋር ምንድነው ፍላጎት ሲል አይመለከትም እያለው ነው። እንዳፈቀራትና ከእሷ ጋር ጉዳይ እንዳላቸው ገብቶታል አሹ። እሷ ግን በፍጹም አላውቀውም አድነኝ በማለት አንተ ባትኖርልኝ እኮ ይዞኝ ይሄድ ነበር እያለችም ዛሬ ላይ ሁሉን ነገር ልትነግረው ሞክራለች። እሱም ቢሆን የተፈጠረው ነገር ምንድን ነው፣ ከአንቺ የሚፈልገው ምንድን ነው ብሎ አሹ የጠየቃት ነው። እንዲሁም ለእናቴ እንዳትነግራት ሌላ ነገር ይመስላታል ስትል ሌላ ጉዳይ ካለላችሁ ካልተዋወቃችሁ እንዴት እያላት ነው። አንቺን ደግሞ እንዴት ስወደደሽ ይላታል። እሷ ግን አዎ እኔ እንግዲህ ወዶኝ ይሁን ምንም ይሁን እኔ አይመለከተኝም ከዚህ በፊት አላውቀውም እያለችው ነው። ይህን እየተባባሉ አሹ ዛሬ ላይ አምባገነን ሆኖበታል ለዳኒ ማለት ነው። ደብድቦታል። እሱም ደግሞ ሊደበድበው የቻለው ምክንያት ተፋጦ ነበር እንግዲህ በጉልበት እንደሚወስዳት እያደረገ ነበር። እሱ ደግሞ ስራው ስለሆነ ደብድቦት እንግዲህ ሰው እንዳይን በማለት ከእሷ ጋር አብረው ወደ ቤት ሄደዋል። ጉዳዩን ግን በደንብ አብራርታ ባትነግረውም ከቤዛ ጋር ከዚህ በፊት በሌሊት መጥቶ ነበር ይሄ ሰው ሲላት ቤዛ እንደላከችው አርጋ እያሰበች ነው አሁን ላይ። እንግዲህ ሁለት ተንኮለኛ። በእርግጥ ቤዛ ፍቅር ከወንድሟ ጋር ምንም አይነት ግንኙነትም ሆነ ትውውቅ ይኖራታል ብላም አልገመተችም። ስለ እሷ እንኳን ማንነት ሲጠይቃት ከእሷ ጋር ጨዋታ ይቅርብህ ብለው ነግረው ነበረ። ሌላው የአደይ አባት ነው። ወደ አደይ እናት ቤት በመሄድ ልጁን ሊድር እንደሆነ ግን ደግሞ አደይቱን ብርሃኔን እናትየዋ ግልጽ ባይሆንም ቤት ውስጥ ያለችው ብርሃኔ ስለሆነች አንድ ልጄን ለማላቅ ሰው አልሰጥም አስገድደህ ነው ወይ ስትልም ድሮም እንደሚጣሉ በዚህ ጉዳይ እንደሆነ እየነገረችው ነው። ያለአንዳች ነገር ወደ እኔ ቤት አልተመላለሱም እያለችው ነው። ቢሆንም ግን የአደይ አባት ዛሬ ላይ በዴቭ ሁኔታ እንግዲህ በቤተሰቡ ማንነት እንዲሁም ደግሞ የሀብታም ልጅ መሆኑን በደመቀ በነገረው መሰረት ልጆችን እድላቸውን አትስኪ፣ ስለዚህ ማግባት አለባቸው፣ እድሜያቸውም ደርሰዋል፣ እኔ ከወሰንኩ ደግሞ አንቺ አይመለከትሽም እያሏት ነው። ብርሃኔ ነገሩን ስለምታውቅ አንገቷን ደፍታ እንደማያውቁ ሰው ከጀርባ ቁጭ ብላ ታዳምጣለች። ብርሃኔ ለሰርጉ ተዘጋጅ እያላት ነው አባቷ። እሷ ግን መልስ አልሰጠችም። የምትወደው ዴቭ የምትወዳትን እህቷን ሊያገባት ነው ብላ ስላሰበች ሁኔታዎችን እያስታወሰች ደብረዋታል። ስታለቅስም ተመልክተናታል ዛሬ ላይ። እናትየዋ ታዲያ ምን ሆነሽ ነው ፊትሽ ተቀይሯል እያለች ስትጠይቃት ምንም አልሆንኩም ብላለች። ነገር ግን ዳዊት ተነግርሻለች ብርሃኔ ብሎ መልእክት በአንቺ በኩል እንደሚደርስ ይነግሮኛል ምንድን ነው ስትልም እንግዲህ ብርሃኔ ለእናትየዋ ንገሪያት ያላትን የዴቭን መልእክት አልተናገረችም። ሩታም ጉዳዩ እንዳልተሳካላቸው አባትየው ከባድ ሰው እንደሆነ ነገሩን እንዲሁ ሳንጨርሰው መጣን እያለች ለፍቅር እናት ስትነግራት የፍቅር እናት ደግሞ ዛሬ ላይ እንግዲህ ካልሆነ ለእናትየዋ ትልልቅ ሽማግሌዎችን ልከን ነገሩን እንዲሳካ እናደርጋለን እያለች ነው። አለመሳካቱ ፍቅርን ፈገግ አርጓታል፣ አስደስቷታል ዛሬ። ብርሃኔ ግን በቀያቸው በር ቁጭ ብላ በባዶ ሜዳ ላይ እምባዋን እያፈሰሰች የዴቭን ንግግር እያስታወሰች እንግዲህ ሊጋቡ እንደሆነም ጠይቀው እውነት ነው ወይ ስትለዋው ያላትን ሁሉ እያስታወሰች ስታለቅስና ስታነባ ብቻዋን ቁጭ ብላ ተመልክተናታል። አደይ በሌሊ ህመም እጅጉኑ ተጨንቃለች።
ሆስፒታልም ታዲያ ባቡሬ ስልክ በመደወል እንደታመመችና ሆስፒታል እንደሆነች በአደይ በኩል ሲነገረው ደንግጦ ወደ ሆስፒታል ሮጦ ሄዷል። ታዲያ ሊገባ ቢሞክር ዶክተሮች ፍቃድ እንደማይሰጡ እኛንም ከልክለውናል፣ ስለዚህ ተረጋግተህ እዚህ መቀመጥ አለብህ በማለት አደይና አደም እንዲቀመጥ አድርገውታል። እሱ ተጨንቋል። እህቱ ቅምጥልም በሆስፒታሉ ሄደችበት ሰዓትም ወንድም የተረጋጋ ሌሊ ምንም አትሆንም እያለችው ነው። ምንም ባትሆን ለእኔ ስትል ምንም አትሆንብኝ፣ እኔ እሷ ምንም ሰላም ከሌላት እኔም ሰላም አይኖረኝም ሲል ተደምጧል። ዛሬ ላይ ቅምጥልም ቢሆን ኪንጎን ዛሬ ላይ እንግዲህ ከኔ ጋር ህይወትህን መኖር ካለብህ ኑር፣ እኔ ዛሬ እየፈለግኩ ነው፣ ነገ ፈልገኝ አንተ ብትመጣ ላታገኝ ትችላለህ ብላም ብቸኝነት ስለሚሰማት አብሯት እንዲሆን እየጠየቀችው ነው። እሱ ግን የራሴ መተዳደሪያ ገንዘብ የሆነ ነገር ሊኖረኝ ይገባል፣ ስራ የምፈልገውም ለዛ ላንቺ ብዬ ነው የኔ ፍቅር ቅምጥል ብሎ እስከ መጥራት ድረስ ቢደርስም ዛሬ ላይ እሷ ግን ፊቷን አዙራበታለች። ነገሩ ግራ ገብቶታል። ጓደኛውን ደመቀን አዋይቶታል። ታዲያ ደመቀ አንዳንድ ነገሮች ገዝተው ሂደው በቤት ሰርፕራይዝ ያደረጓት ቢሞክሩም ቅምጥል ግን ምንም አልተዋጠላትም። እንደውም ደመቀን አንተም የማትሻል በማለት ሰድባው ስትወጣ ተመልክተናል። ነገሩ ግራ ገብቶት አሁን አንተ ስለ ደሞዝ ታስባለህ? ስለ ገንዘብ የኛ የምንሰራው እኮ እንዲሁ ከመግዛት ሌላ ቁም ነገር አይሰራም እያለው ነው። ታዲያ ሆኖም ቅምጥል ግን ምንም ነገር ሳይሆን ከሱ የምትፈልገው ገንዘብ ሳይሆን እሱ ማንነቱን ነበረ። ልቤን ሰጥቼሽ ቢላትም በፍጹም ዛሬ ላይ ኮራ ቀብረር እያለችበት ተመልክተናል። ፍቅር ወደ ቤት በሰላም እንደመጣች ለእናቷ እየነገረቻት ነው። ታዲያ በሌላ በኩል ደግሞ አሹ እንግዲህ ነግሮሻል ወይ ብላም እየጠየቀቻት የፍቅር ጥያቄ አቅርቦላት ይሆናል ብላ ስለገመተች ሩታ ብትጠይቃት ምንም ነገር የለም እኔ ማላውቀው ነገር ካለ ንገሪኝ፣ ግራ አታጋቢኝ ያለቻት ነው ሮማን ሩታን። እሱ ካልነገረሽ ሮሚ እኔ ምን ብዬ ነግርሻለሁ፣ አያሹ እስካሁን ድረስ ይህን አለማድረጉ በማለት ስስቅ ተመልክተናል። በነገሩ ግራ የገባትና ነገሮች እንዳልገባት እያስመሰለች ግን ደግሞ ከእሷ አንደበት እንዲነገራት የምትፈልገው ሮማን ግን እንግዲህ ንገሪኝ ብትልም እሷ ግን ልትነግራት ፈቃደኛ አይደለችም። ሌላው ቤዛ አጭበርባሪዋ ዛሬ ላይ ከክፍለ ሀገር የመጡትን አበበና ሄለንን በመንገድ ስታገኛቸው ለሰፈሩ አዲስ ትመስላላችሁ ብለ በመጠየቅ ቤት እየፈለጉ እንደሆነ ሲያውቁ እሷም ቀድማ ለወንድሟ ቤቴን አከራየዋለሁ፣ ያለጣ በዳሩ እያስቸገረ ነው፣ እያሳደደን ነው፣ ከዚህ በኋላ አንተን የማያስቀምጥህ እኛ መውጣት አለብን፣ እኔ እናንተ መለየት አለብን፣ አንተም የራስህን እኔም የራሳችን እኖራለን፣ ቤቱን አከራይተን እንዳሁን ከፍላለን ብለው ስለነበረ ዛሬ ላይ እነሱን ስታገኝ እኔ ቤት አለ ላከራያችሁ በማለት ይዛቸው ሄዳለች። ቤቱን ወደውታል። ታዲያ አሁን ምናሉ ታዲያ የ3 ወር የቤት ኪራይ ተዋውለን ክፈሉኝ እያለች ነው። እሱ ግን አበበ መልስ እንዲህ ሄለን ነቃ ብላለች ነገሩን። አረ ይሄ ይበዛል ብትልም ችግር የለውም የ6 ወርም ቢሆን እከፍልሻለሁ ብሏት በደስታ ከወንድሟ ጋር እየፈነጠዘች ነው። የተደበደበው ዳኒ ድጋሚ አሹዬን እያደነው ነው። ታዲያ አሹን በመንገድ ብቻውን ሲሄድ ተመልክቶ ስለት በመያዝ ወደሱ ሄዶ ሲያስፈራራውና ሲፋጠጥ ተመልክተናል። በስተመጨረሻ አድማጭ ተመልካቾች አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሆኖ አመሰግናለሁ።